ሰላም ጤና ይስጥልኝ። የዋላ ዩቲዩብ ቻናል ቤተሰቦች ሁሉ መልካም አለን። ሰሞኑን ቪዲዮ መልቀቅ ትቻለሁ። ትንሽ ቢዚ ሆኜ ነው እና አሁን ዛሬ ደግሞ የማሳያችሁ የወር አበባ አሰራር ነው። ትላንት ነው የተቀረጸ ነው። ደክሞኝና ቢዚ ስለሆንኩ ነው እንትን ያልኩት። እዚህ ጋር ዘይት ነው መጀመሪያ ያጋልኩት። ከዛ ሽንኩርት አደረኩት። ሽንኩርቱ ትንሽ ሞቅ ሲል ቲማቲም ነው ያደረኩበትኝ ማለት ነው። አንድ ዙር እንደዚህ ለ3 ደቂቃ ምናምን ትቼው ከደንኩትኝና ተውኩት ማለት ነው። እንዲህ ሙክክ ብሎ በሰለ። ከዛ ይሄንን ሩዝ እያደረኩበት ነው ማለት ነው። እና በጣም እንደ ቁሌት መብሰል አይጠበቅበትም። እንደውም አንዳንድ ሰው ሽንኩርቱም ቲማቲሙ ሁሉ ነገር በጥሬው የሚያደርግ አለ። ግን በጥሬው ሲሆን ውሃ ያዝላል። ምክንያቱም ሎሚ ምናምን ስለሚገባበት ውሃ ይተፋል። እዚህ ጋር ብላክ ፔፐር ወይም ጥቁር ቅመም አድርጌበታለሁ። ይሄ ፓፕሪካ ነው ወይም ይሄ ወፍራሙ ቃሪያ ማለት ነው። ከዛ ጨው አደረኩበት። ቲማቲም ሳልሳውን አደረኩኝ። 1 ኪሎ ሩዝ ስለሆነ 3 ማንኪያ ነው ሳልሳ ያደረኩበት። እንደ ሩዙ ብዛት ወይም አንዳንድ ሰው ደግሞ የማይፈልግም አለ። እንደውም ሳልሳም አለማድረግ ትችላላችሁ፣ እንደየምርጫችሁ ነው። ከዛ ማጊ ያደረኩበትን ኦሊቫ ኦይል አደረኩኝ ማለት ነው። በዚህ መልኩ የመጀመሪያው ዘይት ግን ኖርማል ዘይት የምግብ ዘይት ነው። ይሄ ጣዕሙን ለየት ያደርገዋል። ከዛ አወጣሁትኝ ማለት ነው። በዚህ መልኩ ሙሉ ለሙሉ በጣም ደበላለኩት ሁሉን ነገር ቅመሙን ሁሉን። ከዛ እዚህ ጋር ሎሚ እሳት ላይ ሆኖ አይደረግም። እሳት ላይ ሆኖ ሎሚ ሲደረግ ጣዕሙ እንትን ይላል፣ የመጎምዘዝ የሆነ ጣዕም አለው። ኢቭን ሽታው ራሱ ይቀየራል። ከዛ እዚህ ጋር ደግሞ ይሄ በርዶኖስ ገርጌር ምናምን እንደዛ ነው። እና ያኛው የሆነ ሽታ ያለው አለ። ይቅርታ ስሙን ጽፍላችኋለሁ፣ ጠፋፊ ላይ ነው ግን በቃ። እና በዚህ መልኩ በደንብ እንትን አልኩት፣ አዋሃድኩትኝ። ከዛ እዚህ ጋር ንጹህ ብረት ድስት ላይ ሽንኩርት፣ ድንችና ቲማቲም አደረኩ። እንደየምርጫችሁ። አንዳንድ ሰው ሽንኩርት ብቻ የሚያደርግ አለ። አንዳንድ ሰው ድንች ብቻ የሚያደርግ አለ። ቲማቲም ብቻ የሚያደርግ እንደየምርጫችሁ። ግን እኔ 3ቱን የሚያደርኩት ይጥማል ማለት መጨረሻውን ራሱ እንዳይዝ ነው በብዛት የሚደረገው። ግን ሲበስል የሆነ ጣዕሙ ራሱ ለየት ያለ ነው። ከዛ ይሄ ሲበስል ከወር አነቡ የሚወጣው ሶስ ጣዕሙን ለየት ያደርገዋልና እኔ አልጥልም፣ እበላዋለሁኝ። ወይም ደግሞ እነሱም ቢሆን ይበሉታል። ለዛ ነው እንደዚህ ያደረኩትኝ። ሽንኩርት ሁሉንም ያደረኩበት ማለት ነው። ከዛ በዚህ መልኩ ወር አነቡን እንደዚህ በነገራችን ላይ ይቅርታ ካሜራው በኔ ሳይድ ያለ ነበር የመሰለኝ። ከቀረጽኩ በኋላ ነው በኔ ሳይድ እንዳልሆነ ያየሁት ማለት ነው። ቪዲዮን ሳየው ነው ወይ ያልኩትና በዚህ መልኩ ጠበቅ አርጋችሁ ነው መጠቅለል ያለባችሁ። አጠቀላለሉን እንግዲህ ያው ሌላ ጊዜ በሌላ ቪዲዮ እንደዚህ ስሰራ አሳያችኋለሁ። በእርግጥ የሚጠፋችሁ አይመስለኝም። በግልባጩ በኩል ነው መጠቅለል ያለባችሁ። ጠበቅ ማለት አለበት፣ ምክንያቱም ሲበስል እንትን ይላል፣ ይነፋፋል። ካልጠበቀ ግን ሲበስል በሚነፋፋ ሰዓት ሩዙ ሾልክ ይወጣና ቡክትክት ነው የሚለው። እንደዛ እንዳይሆንባችሁ ማለት ነው። በተረፈ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።